ዛሬ ደግሞ ሪያክት የምናደርገው ቢካሚንግ ኤ ዲሊቨሪ ድራይቨር ፎር 24 hours ባይ ኬማኒ ቱ ክሌቨር። ሄዳችሁ ላይክ እና ሰብስክራይብ አድርጉልን። So I ordered some food the other day, right? And when I picked it up, I asked myself, what type of lifestyle can you afford as a delivery driver in Ethiopia? So today I'm becoming one. ሃፒ ፒሊያን ዛሬ ደግሞ እስቲ ዘሴም አይነት ቪዲዮ ስታይል ሆኖ ግን እስቲ ወጣ ያለ ሀሳብ ያለው ወጣ ያለ አይዲያ ያለው ያለው ነገር እስቲ ደግሞ አንድ አይዲያ አለኝ። እሱ ምንድነው የሌሎችንም ቲክቶከሮች አሉ የነሱንም ፖይንት ኦፍ ቪው ወይ ደግሞ የነሱን የቢዩ ዲሊቨሪ ላይፍ ስታይል እናየዋለን። ሶ የፈጠነ ወደ ቪዲዮ እንሂድ። አመሰግናለሁ። ተከታተሉኝ። ሰብስክራይብ ፎሎ ማድረግ አትርሱ። ይመቻል። እኔ ስሜ ደሳሌ ተካ እባላለሁ። ሰላም ደሳሌ፣ እንዴት ወደ ቪዲዮአችሁ መጣ? ቲም ሊደር ወይም ቡድን መሪ እንዲሁ ራይት ሾፌሩ ሳይሆን የእነሱን ስኬጁል ምናምን የሚያደርገው ነው መሰለኝ። ኦኬ ከጀመርኩ ወደ 2 ዓመት ይሆናል። 2 ዓመት። ከዛ እንዴት ነው ስኬጁልሽ? እንዴት ነው? ቀን በቀን ነው የምትሰሪው? ረፍት ቀን አለ ወይስ? በሳምንት አንድ ቀን ረፍት አለ። ያ ቀን በየሳምንቱ አንድ አይነት ቀን ነው ወይስ? በየሳምንቱ አንድ አይነት ቀን። እሁድ እንዳትለው ከባድ ነው። እሁድ ላይ በጣም ስራ እንደሚበዛ እናውቃለን። ቅዳሜና እሁድ በተለይ ማለት ነው። መሽር ምን ለማለት አላወኩም። መች ነው የሚሆነው ታዲያ? አንተ ያፈለከው ቀን ላይ ነው። Oh my god bro, like the guy told me to refresh. All I've been doing is refreshing, bro. ያው አባትኛው ጀመሪያሽ ደግሞ ቀላል ቢሆን ኖሮ ሁሉም ይሰራው ነበር አይመስልም? You sit on the curb and shit like that, the police be telling you to move. አንዳንዴ የፖሊስ ነገር ነው እዚህ ሀገር በቃ በጣም ያሳስበኝ። ችግር የሆነብን ያለው ነገር ቢኖር ፖሊስ ጉዳይ ነው። Oh shit, I think I got one. What the fuck? I think I got one. በሐዋር ምናምን የሆነ ሰዓት ላይ በቃ ራንደብሊ የቲክቶክ ቪዲዮ ወይም የዩቲዩብ ቪዲዮ ላይ ራስን ስታገኝ አንተ ዲሊቨሪ አዘህ ማለት ነው። Hey, how many customers do you think is going to take us to get our first tip? Oh shit, I underestimated that bump. Oh shit. The main goal for today is to not bust my ass, okay? Bro, chill with the ask jokes. Just chill. I'm going down a very steep hill right now. Chill. ፔመንት ስትራክቸሩ እንዴት ነው? አሁን የሆነ ምግብ እኔ የ400 በርገር አዘዝኩኝ እና የ400 በርገሩን ኦብቪየስሊ እኔ ከፍላለሁ። ያ ዲሊቨሪው ፊው እንዴት ነው? እንደ መንገዱ ነው? እንደ መንገዱ ነው። እሱ ተለቀበ ኪሎ ሜትር ይለካ። ያቺ ደግሞ የዲሊቨሪ የምትከፈለው ዋጋ ለቢዩ ለካምፓኒው ስንት ነው የሚገባው? ለዲሊቨሪው ስንት ነው የሚገባው? በማስበው ከሆነ ማለት ነው ላይክ ሞስትሊ ቢዩ ዲሊቨሪ ድርጅቱ ነው በጣም ፕሮፊታብል የሚሆነው። ምክንያቱም ብዙ ቪዲዮዎች ሰርተዋል። እነሱም በጣም ስትራቴጂ እያደረጉ በዚህ ጉዳይ ላይ እና የነሱ ኦፒኒየን ላይ በሰሙት ከሆነ ቢዩ ካምፓኒ የሚቆርጠው የራሱ ይሆናል እዛ ጋር። Oh my god, I'm cruising through here, man. Minute vibes. I just don't want to bust my ass. I got some dust in my ass. በጣም ብዙ ቀልዶች መቀለጽ ይችላል። ግን ለምንድን ነው የአስቀዱ በጣም ወጥረህ ይዘዋል? ምን እሺ ነው አልገባኝም። ከዚህ ስራ በጣም የሚከብደው ብለህ የምታስበው ምንድን ነው? ከዚህ ስራ ያው ቱዴይ የቢዩ ዲሊቨሪ ድራይቨሮች የሚያጋጥማቸውን ባላቅም በእኔ ግምት ዝናብ፣ ፀሐይ፣ ውሃ፣ ዳገት፣ ቁልቁለት፣ ፖሊስ፣ የሰፈር ውሻ ምናምን ይደርስ። Everything I love to see. Oh my god. I missed the turn. We were supposed to take that bridge, but we could bro, if we couldn't cross like this, look, we would have to go around. And then come U-turn. It's on my legs. Ziyaret mesken salam mı? Long story short, the police interrogated us for about 2 hours. And they ሀገር ከሚገርሙኝ ነገር ውስጥ ማለት ነው ስራ የሚሰራ ሰው አትወዱም? እንዴት ነው 2 ሰዓት ሰማ? We had a lot of hiccups on the road. We had a lot of fuck shit. But we here, bro. Feel me? We about to. I got some dust in my eyes. Call them. Tell them to come to the front. Because they talking about we got to leave our bikes here. And there's a GoPro on my bike. I'm not. ግን ያቁታብ ብለህ ነው እውነቱን አውራ ከተባለ ምን ሆነ ይረዱታል? ዝም ብሎ ካሜራ መሆኑ እንጂ ማየው Stop playing, bro. Stop playing, bro. If this guy don't pick up, I'm eating the fuck out this food. I done been doing too much shit, bro. I'm so tired, bro. Bro, stop playing with me. The number we were calling was the wrong number. This is the right number. ከዛ አስበኸዋል? በቴሌ ብርናም ከፍለው ከነበረው ኦልሬዲ ማለት ነው ጀለስ በቃ ምግብን ተቀብሎልህ እያደረገልህ ነበር። በዚህ ሰዓት ትደነግጣለህ ነው ይሄ በቴሌ ብር ከፍሎልህ ቅድመ ክፍያ በቃ ተበለጠ። መጣሽ እንዴት ነሽ? ይኸው ንገራቸው በደምብ። I got some dust in my eye.
ርካይ ዋነቢ ደመስ ምንድነው ችግር? አተረጋጋም እንዴ? አዳልትነት በቃ ቀረበ። ሌላ በፖሊስ ተይዘ ማረኝ እና መያዝ ዘንድ ወንጀል ላይ ይሆን ማለት ነው። አጥፍተዋል ማለት ነው ኢትዮጵያ ፖሊስ። እንደዛ ነው እያልክ ያለኸው? ላስጠቁርህ፣ በደንብ ላስጠቁርህ ምንድነው ማለት? አሁን እኔ ይሄኛውን ስራ ልጀምር ብል ብዙ ጊዜ ምንድነው ሬንጁ በቀን ብዙ ጊዜ የሚሰራው ብር ብዙ ሰው በቃ የሆነ አቨሬጅ ብለክ የምታስበው? አቨሬጅ አሁን ያው እንደ ጥንካሬያቸው ነው ብያለሁ ቅድም እንዳልኩ የልጆቹ ጥንካሬ ይወሰናል። አሁን ለምሳሌ አንድ ኦርደር መጥቶ ደከመ ብሎ ቁጭ ካለ አይሰራም። ስለዚህ የገቡ ልጆች ደግሞ ጠንካራ ከሆኑ እስከ ማታ እስከ 1000 ብር የሚሰሩ ልጆች አሉ። የሚያሳዝነው ነገር ደግሞ የሚገርማችሁ ማለት ነው ላይክ ፕራይሱ ላይክ 30,000 ብር በወር ማለት ነውና በጣም ቲፕ መደረግ እንዳለበት አሁን ይፈል ድሮ ቲፕ አላረግም ነበር። አሁን ግን ውሃን ቢሆን ፈልጌ ሰጣቸው እንጂ አሁን And now bro we keep refreshing for the next order bro. This shit ain't easy on the hood. From now on anytime I order food word to my mother I'm tipping like 200. I'm not even going to tip him. I'm gonna literally bring him down water. This shit is not easy bro. That ass this shit is not. Alright, so I've been refreshing for the past like 30 minutes. We don't got another 2 hours to spare. I'm not going to lie. So I called the guy and he told me to go back to our original spot, which is like the hot spot. So you're way more likely to get orders there because there's a lot of restaurants. All right, so 10 minutes later, I have gotten an order. We grabbing donuts. Let's get it. Come on. We're in traffic. We're in traffic. Ninish. ታውቃለህ ማለት ኢትዮጵያ ሕዝብ ድሉ ስጠው እንጂ ያወራሃል። በቃ ያወራሃል። እንኳን ሰላምታ ማለት ነው አስቆመው ምናምን ምንድን ነው ታሪክ ምናምን ነገር የሚላል ብዙ የሆነ ሕዝብ ይደምጥልኝ። You got 3 donuts. Oh my God, them donuts look so good, bro. Let me just show y'all. Oh my God, bro. It's like caramel, white chocolate, and Oreo, bro. My favorite, bro. That ass game. ሄልና ብሮ ጭራሽ የሆነ ነገር ማልቀበለው አይስማማኝም። እንኳን መንካቱ ራሱ በጣም የሚያስጠላው ደግሞ ነክተህ ደግሞ ጭራሽ አይሆን ይከተዋል። ደግሞ ከሚገርም ነገር እግዚአብሔር I can't buy him another one. I can't afford another one. I'm going to give it to him and hopefully he just don't notice. That's the plan. ዲያርጓም ፕሮጀክት ቢሞክር ማለት ነው ክራሽ አውት ማድረግ ከአንዳንድ ማለት መብላቱ መብላት ትችላለህ፣ ግን መልሰህ መክተትህን ወጣች። አሁን ብዙ ሰዎች ይሄኛውን ስራ እንደ ጎን ነው የሚይዙት ወይስ ዋናው ስራቸው ብለው ነው የሚይዙት? እንደ ጎን የሚይዙ ያው ብዙ አይደሉም። መተው ስራውን ጠንካራ ከሆኑ ሲጀመር ይሰሩታል። ኖርማሊ ጠንካራ ድራይቨር ከመጣ ቋሚ ስራው አድርጎ ይሰራዋል። ምክንያቱም ሰላም አለው። በፈለገው ሰዓት ከማመሙም ከደበረውም አስፈቅዶ መቅረት ይችላል። ከዛ ሲጀምሩ አንዳንድ ሰዎች እንደ ሁለተኛ ስራ የሚያዩት አሉ። አንዳንድ ሰዎች ግን በቃ ሙሉ ለሙሉ ገብተው ሲያዩት ይቀጥላሉ ከተመቻቸው። So I think we arrived, chat. So let's see where he's at. Come on, man. My back hurts. Holy shit. Kemarine. Obviously, I'm out garden. So apparently, we're standing in the wrong location, or the nigga was just confused, I guess. I think I'm not confused. Pretty much sure. Like, let me do it. Let me talk. So our customer's right there, man. Ninish. የምሬን ነው እላችኋለሁ ማለት ነው። ይሄ ልጅ ሳይነግረው ምናምን ዝም ብሎ ከተወው ማለት ነው በሰዓት ነው ክራሽ አውት ማድረጉ በሰዓት። ይኸው ግን አንድ ነገር ቅር እንዳይልሽ ግን ልጁ በጣም ምስኪን ነው። እግዚአብሔር በቃ ይመች ምንም አለለም። እንግዲህ እሱ ዝም ካለ ምን ቤት ነው ግን ስቲል ማለት ነው መክተት አልነበረበት። በቃ ያ ነው በጣም ቢፌ ከሱ እንትን ጋር መክተት አለ። This happened right in front of y'all face, bro. That ass. We really doing it. It ain't easy, but we really doing it. Yeah. Let's get to the third one, though. በቀን ስንት ሰዓት ነው የሚሰራው? ብዙ ጊዜ በቀን ያው እስከ 1 ሰዓት ተኩል ጀምረን ማታ እስከ 2 ሰዓት ስራው። ይህንን በጣም ሃርድ ሺፍት ነው ብራፍ። ላይክ የመንግስት ሰራተኛ የሚሆን የባንክ ተቀጣሪ ኦር የእንትኖች እንደዚህ ማይሰሩ ግን አንደርስታንድ የነሱ ስራ ሞር ሌበር ስላለው ሜቢ ያን ነገርን ያሳያል። ስቲል 12 ሰዓት ሙሉ መስራት ከባድ ነው። ሪስፔክት So for go there, drop it off. Hopefully get one more in before it gets dark. Because once it gets dark, on the hood I'm not hitting no cuts. When you hit cuts and shit like that, come on, bro. This shit costs like $600. They'll literally kill me for this shit. I can't hit cuts. ጉድህን ነው የሚያፈሉልህ እንዴ። እንዳልኩ ነው ሪኮግናይዝ ላያደርጉት ይችላሉ እንጂ ማለት ነው like $600 በጣም rough. That's why ከሚገርሙኝ ነገሮች ውስጥ በቃ ኢትዮጵያ ውስጥ መንገድ ላይ ምናምን በቃ የሆነ እንትን ማየት አለብን። በቃ የሆነ ዊርድ ነገሮች አሁን እሱ ያለው ይመስለኛል 30 ሜትር ፍየል ቤት አካባቢ ነው። ቅድም ጀምሮ እዛው አካባቢ ነበር። እዛ አካባቢ መሰለኝ ስራ የሚመቻቸው
ልዩ ድራይቨርስ ይመስለኛል ቦሌ ምናምን ጭምርም ነው። They said if the brake don't work, you can hit me. I bet. There's the cops here. Let's just act cool, bro. ፖሊስ ባየ ቁጥር በቃ ዝም ብሎ መደናበር ጀመረ። በስመ አብ ኧረ ተው ተው። We probably got like 1 or 2 more orders in us. Bro, it's just this fries is hanging out, bro. What do you want me to do? I was hanging out. That ass. All right, let's get it. Come on. All right, so we just got here, bro. It's getting hella dark. I'm not gonna lie, and I'm getting a little scared. I'm not gonna lie on the hood. I don't want to get robbed off my shit. I got some dust in my eye. I say he's coming. He's coming. Hey, Leo. What's my sandwich? No? You matches? ኦርደሩን ኮንፎርም እያደረገ ነው ወይስ እየነገረው ነው ያዘዘው? ግራ ገባኝ እኮ ይልሽ ምንድነው ይላጥብ ነው ታውቃ ዘጋዴው ያለው ሹፌሩ ምንድነው ለሚቆም እሱ ነው መፍራት ያለበት በአይነ ቁጥር። It's 7:22 p.m. I think I got one more in me. Because these BU drivers, they be working until like 12 a.m. So I got one more in me, bro. If I didn't have the GoPro shit, if I didn't have items on me, I would have went until 12 a.m. But it's just I got stuff on. ልላችኋለሁ ማለት ነው። ላይክ በመጀመሪያ ደረጃ እንደዛ የሚሰሩ ከሆነ ስዋይልድ Let's go. ግን አሁን ያልገባኝ ማለት ነው አሁን ይሄኛው እኮ እንደ ራይድ ምናምን መስሎኝ ነበር። በፈለግከው ጊዜ ዝም ብለህ አንስተው የምትሰራ ነገር ነበር ይመስለኝ። ያው ስራ ካለ ነው። ስራ ከሌለ እኮ ችግር የለውም። ስራ የሚበዛባቸው ቅዳሜና እሁድ ለምሳሌ ስራ ይበዛል። በዛን ቀን አሁን ጠዋት 1 ሰዓት ተኩል ትገባለህ እስከ ማታ 2 ሰዓት ድረስ ግዴታ ያው ስራ ላይ መገኘት አለበት። ከዛ ግዴታ ስትል ግን ካልመጣክ ትባረራለህ ነው ወይስ? አይ አይባረርም፣ ማሳወቅ አለበት። ለምሳሌ የሚቀረው ድራይቨር በማይመቸው ቀን መናገር ይችላል። ለቲም ሊደሩ ማሳወቅ ይችላል። ለኤሪያ ማናጀሩም ማሳወቅ ይችላል። እንደዛ ሳውቆ መቅረት ይችላል። All right, so for the last order of the day, we got a cup of juice, bro. ይህን ጁስ የሚጠጣ ይመስላችኋል? ላይክ እኔ ዝም ብዬ ሳስበው ልጅ በቃ እንደዚህ አይነት ነገሮች የሚያደርግ አይነት ሰው ነው ይመስለኛል። ላይክ ይመችሽ፣ ግን እኔ አንዳንዴ ላይክ ምግቤን ሰው እንትን እንዲነካው አልፈልግም እና ለዛ ነው ላይክ ኢቨን እዚህ ጋር ራሱ ፓኬጂንግ ስታይል ምንም ነው የማይጠመው ማለት ነው። አንድ ነገር ቢሆን ማለት ነው የብር ከኔ ጋር ቢሆን በቃ ተደባብረናል። ግን አላውቅም። Uh-oh, already fell. You good. I got some dust in my eye. Bro, like when the breeze is hitting you though, you're listening to music. Like this is great though. But like when you get to I got some dust in my eye. እንደ ክርስቲያን ለማድረግ ፈልጌ ነው። አዎ ፈልጌው ነው። ለምን ነው ይሻለው? በቃ አዎ ፈልጌው ነው። እንዲህ አይነት ነገሮች አትበል። አዛች ደቂቃ ብቻ በቆየበት ሰዓት ውስጥ ብዙ ነገር አይተሃል ማለት አይደለም። አምጆክ ነገሮች ሲሪየስ ያትወሰዳቸው ብቻ ግን አይመስለኝም። ምክንያቱም ምሳ ላይ በሉ ይችላሉ፣ ቁርስ ላይ በሉ ይችላሉ፣ ብዙ ነገሮች ሊፈጠሩ ይችላሉ እና የቤት ኪራይ ምናምን ሲኖርብህ ደግሞ ዘ ሴም ቫይብ አይኖርም። ተነስችላል ይመችሽ። ስፔሻል ጁስ ነው። እሺ ደህና ደሪ። ጨመኩ አንተነህ ጨምቀህ እየቀዳህ የነበረው አንተነህ የፈጨኸው ምንድነው? ስፔሻል ጁስ በቃ እንግዲህ ቪዲዮን እንዳያችሁት ነው። ለሱ ሄዳችሁ ሪያክት አድርጉለት። ብዙ ሀሳቦችን ማንሳት ይችላሉ። ይከብዳል ደግሞ ማለት ነው ዳገት ምናምን ሲመጣ ወርደን በእግራችን እየሄድን ነው ማናል ልምድ ሲኖር ደግሞ በጠይቀ የፈለኩት በቀን ስንት ነው የምትሰሪው? ብዙ ጊዜ ያው እንደመጣልን ነው 10ም ከዛም በላይ እናነሳ እንችላለን። 10 ግን አቨሬጅ። እኛ አሁን 4 ሰርቼ ደም ልተፋ ነው። አንቺ 10 ሰራለሽ። ይመችሽ። እናመሰግናለን። በጣም ይመችሽ። አይ so that sums up the video bro. I think I got some dust in my eye. ሶፊፒሊያንስ ለቪዲዮ ምን አሰባችሁ? ሀሳብ አስተያየቶቻችሁ ትነግሩኛላችሁ። ግን የቢዩ ዲሊቨሪ ፐርሰኔሎች ወይም ሾፌሮች ምትወስዳላችሁ ዲሊቨሪ ፐርሰኔል ትወስዳላችሁ ላይክ እነሱ የላይፍ ስትራግል አላችሁ ላይክ በጣም ብዙ ነገሮች ማለት ፈልጌ ነው። እነዚህ ሰዎች ውሃ የተለያዩ እነሱ ሊጠቅሙ የሚችሉት ነገሮች በመስጠት የተሻለ በመስጠት እንተባበራቸው ባይ ነኝ። ምክንያቱም እነሱም ስራ ነው አንደርስታንድ እዛ ላይ የተከፈላቸው ምናምን ነው። ኦኬ ኮንሴዳት ግን በጣም ስትራግል ያደርጋሉ። እንደምትሉት በተለይ ደግሞ ዳገታማ አካባቢ የምትኖሩት ሰሚት እንኳን የልቤትና አካባቢ ብዙት እንደዚህ ባታደርጉም ኖርማል። ምክንያቱም ቀጥ ያለ መንገድ ነው። ግን ወደ ጎሮ ወደ ፍየል ወደ ፊጋ ምናምን እዛ አካባቢ የሚሰሩ ሰዎች እንደዚህ ያደርጋችሁ ወይ ደግሞ ሌሎች ቦታዎች ላይ በቃ በጣም ከርቀት መንገድ የሚመጡ ጉዟቸው ከሆነ ዲሊቨር የሚያደርጉላችሁ እንደዚህ በማድረግ ብትተባበሯቸው ላይክ ሞር የእንትን ታገኛላችሁ እያስባለሁ። ህሊናዊ ጽናት ታገኛላችሁ እያስባለሁ። ብቻ የዚህ ልጅ ቪዲዮ አሪፍ ቪዲዮ ነው። የእነሱ ሊሆን ያህል ተሳይቷል እያስባለሁ።
የሚደክሙበት ለማለት ነው። ምን ያህል እንደሚደክሙ ለማሳየት ጣሪ ይመስለኛል። አሪፍ ነው። እናንተም ሄዳችሁ ለሱ ላይክ እና ሰብስክራይብ አድርጉለት። አመሰግናለሁ። ቀጣይ ቪዲዮ